በህንድ ርቀው በሚገኙ ተራራማ አካባቢዎች ኪራን ለሶስት ወንድማማቾች ሚስት ሆና ትኖራለች። በሃቲ ጎሳዎች ዘንድ ወንድማማቾች በአንድነት አንዲትን ሴት ማግባት እንደ እንግዳ ነገር አይታይም። እዚህ ጋር ለዘመናት የቀጠለ ጥንታዊ ባህላቸው ነው። አንድ ሰው አስተሳሰቡ የቆሸሸ ከሆነ በእርግጥም መጥፎ ነገር ይናገራል። ይህ የኛ ባህል ሆኖ ሳለ በበጎ ዓይን ማየት ካልቻላችሁ ቢያንስ መጥፎ ነገር አትናገሩ። ከህንድ ዋና ከተማ ርቆ በሂማሊያ ተራሮች ግርጌ አብዛኛው ሰው አይቶት የማያውቀው የኑሮ ዘይቤ አለ። ሴቶች ብዙ ወንድማማቾችን ማግባት ነውር ባልሆነባቸው በእነዚህ ተራራማ መንደሮች ውስጥ መጓዝ ግን ቀላል አይደለም። ጠባብ የተራራ መንገዶችና በማንኛውም ሰዓት ሊከሰት የሚችል የመሬት መንሸራተት አደጋ ሊያጋጥማችሁ ይችላል። ከ6 ሰዓት የአውቶቡስ ጉዞ በኋላ በሰዎች የታጨቁ ታክሲዎች ወደ ተራራዎቹ ይዘዋችሁ ይዘልቃሉ። እንደ ልብ መመላለስ በማይቻልባቸው በእነዚህ ተራሮች መሃል ለመጓዝ የታክሲው በር ላይ መንጠልጠል ወይም ጣሪያው ላይ መውጣት ሊጠበቅባችሁ ይችላል። በመጨረሻም መንገዱ ሲያልቅ 3 ኪሎ ሜትር ያህል በጫካና ዳገተማ መንገዶች በእግር ተጉዛችሁ አስገራሚ ታሪኳን የምናስቃኛችሁ ኪራንን ታገኛላችሁ። ኪራን በእነዚህ ውብ ተራሮች መሃል የምትኖርና 3 ወንድማማቾችን አግብታ የምትኖር ታሪኳ አጃኢብ የሚያሰኝ ሴት ናት። የተጋባነው በ2017 ዓ.ም እንደ አውሮፓውያን አቆጣጠር ነው። ከዚያ ጊዜ ጀምሮ አራታችንም በዚህ ጁዲ ዳራ በተባለ ስርዓት ውስጥ እየኖርን ነው። እስካሁን ምንም አይነት ችግር አልገጠመንም። 3ቱም ወንድማማቾች አንዲት ሚስት ቢኖራቸውም በመካከላቸው መቃቃር አለመፈጠሩና ጸብ ተከስቶ አለማወቁ አስገራሚ ነው። ከተጋባንበት 2017 ጀምሮ እስካሁን በመካከላችን ምንም አይነት ጠብ ተፈጥሮ አያውቅም። ሁሉንም ነገር በስምምነት ነው የምናደርገው። ኪራን ያገባችው አታር ሲንግ፣ አኒልና ፕራዳቢር ቫርማ የተባሉ ወንድማማቾችን ነው። በእነዚህ አስቸጋሪ ተራሮች ውስጥ በህይወት ለመቆየት 3ቱም ወንድማማቾች የዕለት ተዕለት ስራቸውንና ኃላፊነታቸውን ይጋራሉ። አስገራሚው ነገር እነዚህ 3 ወንድማማቾች አንዲት ሴት ያገቡበት ምክንያት ነው። በዚህ ተራራማ አካባቢ ወንድማማቾቹ አንዲት ሴት ብቻ የሚያገቡበት ምክንያት መሬታቸውን እንዳይከፋፈልና በአንድነት እንዲቆዩ ነው። በተራራማው አካባቢ ቀድሞውኑም ያላቸው መሬት በጣም ጥቂት ነው። ከተከፋፈሉ ደግሞ ይበልጥ ያንሳል። ስለዚህ ይህ መሬት ከቤተሰቡ እንዳይወጣ ሲባል ይህንን የቆየ ባህል መፍጠር ግድ ሆነ። እዚህ መንደር ውስጥ ከአንድ በላይ ባል ያገባቸው ኪራን ብቻ አይደለችም። ሌሎች በርካታ ሴቶችም በተመሳሳይ ሁኔታ ይኖራሉ። ይህቺ ሴት ራቲና ዴቪ ትባላለች። ከ35 ዓመት በፊት ነበር ወደ ሺላይ መንደር ሙሽራ ሆና የመጣችው። ሱራጅ ሲንግ እና ራምባዳስ የተባሉ 2 ወንድማማቾችን አግብታ ላለፉት ከ3 አስርት ዓመታት በላይ ስትኖር ለሷ ይህ ትዳር ሸክም ሳይሆን ቤተሰቧን በአንድነት የምታቆይበት መንገድ ነው። ቤተሰቡን በአንድነት ለማቆየት 2ቱንም ወንድማማቾች አብረው እንዲሆኑ አደረግኩ። ለየብቻ እንዲያገቡ አልፈቀድኩም። ለሌሎችም የማስተምረው ይህንኑ ነው። የዚህ ግንኙነት ስር በጣም የጠለቀ ነው። በሂማቻል ግሪፓር ግዛት ውስጥ የሚኖሩ የሃቲ ማህበረሰብ ይህንን ባህል ለዘመናት ሲከተሉ ቆይተዋል። በተራራማው ሂማሊያ ስር በሚኖሩት እነዚህ ባለልዩ ባህል ማህበረሰቦች ዘንድ ይህ አይነቱ ግንኙነት ጁዲዳሪ ይባላል። ጋብቻውንም የሚወስነው ቤተሰብ ነው። በዓለም ካሉ ግዙፍ ሀገራት መካከል አንዷ በሆነችውና ከ1.4 ቢሊዮን በላይ ህዝብ ባለቤቷ ህንድ ውስጥ ለእንደዚህ አይነቱ ትዳር የሴቷ ፍቃድ እንደ አስፈላጊ ነገር ይታያል ወይ የሚለው ነው። በተራራ ከተከበቡት እነዚህ መኖሪያዎች ውስጥ ይህ በሲርማሙር ወረዳ የሚገኘው የማሽዋር መንደር ነው። እዚህ ዛሬም ድረስ ብዙ ቤተሰቦች የብዙ ባልነት ስርዓት ይከተላሉ። እነዚህ ግንኙነቶች በዕለት ተዕለት ህይወት ውስጥ እንዴት እንደሚሰሩ ስትመለከቱ ግን ትገረማላችሁ። ለመሆኑ ይህ ባህል ለምንና እንዴት ተጀመረ? በእንደዚህ አይነት ጋብቻ ውስጥ የሴቷ ሚና ምንድን ነው? የወንዶቹ ቤተሰብ ጥያቄ ይዘው ወደ ሴቷ ቤተሰብ ይሄዳሉ። ከዚያም ሴቷ 2 ወንድማማቾችን ለማግባት ፍቃደኛ መሆኗን ወይም አለመሆኗን ትጠየቃለች። እሷ ከተስማማች ብቻ ጋብቻው ይፈጸማል። ሁሉም ነገር የሚሆነው በሁሉም ሰው ምርጫ ነው። ከወላጆችም ሆነ ከማንም ግፊት አይኖርም። ይህ ባህል ለዘመናት ቀጥሏል። ነገር ግን ጥያቄው እንደዚህ አይነቱ ግንኙነት በአንድነት እንዴት ያስተዳድሩታል? 2 ወንድማማቾች ከአንዲት ሚስት ጋር ሲኖሩ በመካከላቸው ቅናት ወይም ሌላ ችግር አይፈጠርም የሚለው ዓለምን የሚያስደንቀው ታሪካቸው ነው። ባሎች በፍጹም በዚህ ምክንያት አይጋጩም። ሁሉንም ነገር በፍቅር ይጋራሉ። አንድም ባል ከሌላው የማስበለጥ ነገር የለም። ሁሉም በመረዳዳት አብረው ይኖራሉ። በዚህ እንግዳ በሆነ የትዳር ባህል ውስጥ ሌላው አስገራሚ ነገር ባሎች ትዳር ቢይዙም እንኳን ከቤታቸው ርቀው መኖር እንዲቀበሉ መቻላቸው ነው። በዚህ አካባቢ ወንዶች በተለምዶ ሴቶች ይሰራቸዋል ተብለው የሚታሰቡ ስራዎችን ሁሉ ይሰራሉ። አንደኛው ባል ከሚስትየው ጋር በቤት ውስጥ ሲኖር፣ ሌላኛው ደግሞ ለሌላ ስራ እርቆ ሊሄድ ይችላል። ለመሆኑ ስራው እንዴት ይከፋፈላል? አንዱ ባል ቤት ውስጥ ሲኖር ሌላኛው ርቆ ለሌላ ስራ እንዲሄድ የሚደረገውስ በምን መስፈርት ነው? በዚህ ጎሳ ባህል መሰረት አንዲት ሴት የሚያገቡት ወንድማማቾች አብረው መቆየት አለባቸው ማለት አይደለም። አንድ ቤተሰብ 6 ወንድማማቾች ካሉት ሚስቶቻቸውም ከእነርሱ ጋር አብረው ይኖራሉ። ሁሉም ስራውን ይጋራል።
ሁለት ባሎች ካሉ አንደኛው ቤት ይውላል፣ ሁለተኛው ደግሞ ወደ ውጭ ወጥቶ ይሰራል። ወደ ውጭ የሚወጣውም የወንድሙን ልጆች በሙሉ ይዞ ይሄዳል እና እዚያ ያስተምራቸዋል። ሁሉንም የወንድማማቾች ልጆች በአንድነት ያስተምራሉ። አንደኛው ባል ለልጆቹ ትምህርት ሲል ይወጣል፣ ሌላኛው ደግሞ ቤት ቀርቶ ይሰራል። ሁሉም በአንድነት ይኖራሉ። ይህ በህንድ ሂማላያ ራቅ ብሎ የሚገኝ አካባቢ ነው። እዚህ ያሉት አብዛኞቹ ሰዎች የሃቲ ጎሳዎች አባላት ሲሆኑ ደመቅ ያለ የጭፈራ ባህላቸውን ሰብሰብ ብለው ያከብራሉ። እነዚህ ሰዎች ይህንን ባህል ለዘመናት በራሳቸው መንገድ መረዳዳት ሲከተሉት ኖረዋል። ይህ መረዳዳትም በአንድነት አቆይቷቸዋል። አሁን ግን ጊዜው እየተለወጠ ነው። ልጆቻቸው ለትምህርት ወደ ከተማ ይሄዳሉ። በእንደዚህ አይነት እንግዳ ባህል ውስጥ ያደጉት እነዚህ ልጆች ለትምህርት ወደ ከተማ ሲሄዱ ይህንን ባህላቸውን ማስረዳት ለሰሚ ግራ ይሆንባቸዋል። ምናልባትም ከሌላ ዓለም እንደመጣ ፍጡር የሚያያቸው አልጠፋም። ልጆቹ ከዚህ አካባቢ ተነስተው